ነገር ግን በእርግጥም ልጁ ርቆ ስለሄደ አልሰማውም። ዣን ቫልዣን ልጁ በሄደበት አቅጣጫ መጓዙን ቀጠለ። እየተገላመጠ፣ እየጮኸ፣ እየተጣራ ረጅም መንገድ ሄደ። ግን ማንም አልሰማውም፣ ማንንም አላገኘም። በደረቱ እየተንፏቀቀ የሚሄድ ወይም ድምፁን አጥፍቶ የተደበቀ ሰው ያለ እየመሰለው ከአንዴም ሁለቴ ከሁለቴም ሶስቴ መንገዱን ለቆ ወደ ጥሻው ዞር እያለ ፈለገ። በጥሞናም ተመለከተ። ነገር ግን ሰው የመሰለው ነገር ሁሉ ጠጋ ሲለው ቁጥቋጦ ወይም ድንጋይ ሆኖ አገኘው። በመጨረሻ 3 መንታ መንገዶች ከሚገኙበት ደረሰ። ስለዚህ ከመሃል መንገድ ላይ ተክዞ ቆመ። በዚያ ሰዓት ጨረቃዋ ብቅ ብላለች። ለማየት እስከቻለ ድረስ አርቆ ተመለከተ። ሸራፌ፣ ትንሹ ሸራፌ፣ ሸራፌ በማለት 3 ጊዜ ድምፁን ከፍ አድርጎ ተጣራ። የገደል ማሚቱ እንኳን ድምፁን ሳያሰማ ጩኸቱ ከጭጋግ ውስጥ ተውጦ ቀረ። ትንሹ ሸራፌ ሲል በደከመ ድምፅ አጉረመረመ። ያ የመጨረሻ ሙከራ ነበር። ይሄኔ በአይን የማይታይ ኃይል በዱላ እንደመታው ሰው በድንገት እግሩ ተሳስሮ ጉልበቱ እጥፍጥፍ አለበት። ጸጉሩን በእጁ ጨብጦና ፊቱን ጉልበቱ ላይ አሳርፎ ከቋጥኙ ድንጋይ ላይ በመቀመጥ ምን አይነት እድል ቢስሙ ነኝ ሲል ጮኸ። ልቡ እያበጠ ሄደ መሰለው። አሁንም እጅግ በጣም አምሮ አለቀሰ። ከ19 ዓመት ወዲህ እንደዚህ ሲያለቅስ የመጀመሪያው ነበር። ዣን ቫልዣ ብዙ አለቀሰ። ከሕፃናት መባባትና ከሴቶች መርበትበት ይበልጥ በፍርሃት ተውጦ ከዓይኑ የደም እንባ የወጣ እስከሚመስለው ድረስ አምሮ በማልቀስ አንጀቱን ርርድብን አደረገው። እያለቀሰ ሳለ ከህሊናው ውስጥ የነበረው ብርሃን እየፈካ ሄደበት። ያ ብርሃን የተለየ ብርሃን ነበር። ሆኖም ብርሃኑ እጅግ አስፈራው፣ እጅግም አሳደደው። ያለፈው ሕይወቱ፣ በመጀመሪያ የሰራው ወንጀል፣ የረጅም ጊዜ ስቃዩ፣ ጨካኙ ዓለም፣ የደነደነው ልቡ፣ ከእስር ቤት ማምለጡ፣ የጳጳሱ ቤት በእርሱ ላይ ያሳደረው የህሊና ጸጸት፣ የመጨረሻው አሳፋሪ ድርጊቱ ማለት ከሕፃኑ ልጅ ላይ ገንዘብ መዝረፉ፣ ጳጳሱ ይቅርታ ካወረዱለት በኋላ የተፈጸመ አሰቃቂና አሳፋሪ ወንጀል ለመሆኑ ሁሉም ወደ ኋላ ተመልሶ በአይነ ህሊናው በጉልህ አያቸው፣ ተመለከታቸው። እነዚያ ሁሉ ገጠመኞች በአይነ ልቦናው ውስጥ እየተመላለሱ ከዚያ በፊት ታይቶ በማይታወቅ መልኩ ቁልጭ ብለው ታዩት። ያለፈው የህይወት ምዕራፉን በሐሳብ በተመለከተው ጊዜ እጅግ አስቀያሚና አስከፊ መሆኑ ሲረዳ ለመሸከም እጅግ ከበደው። ይህ ብቻ አይደለም፣ የነፍሱም መኮነን ቁልጭ ብሎ ስለታየው ይህ እንደሚሆን አልተጠራጠረም። ሆኖም ግን የተስፋ ጭላንጭል ከነፍሱ ጨርሶ እንዳልተለየ ቢገነዘብም ከዚያ የተስፋ ጭላንጭል ውስጥ ይመለከት የነበረው የሰይጣን ጥላ ሆኖ አገኘው። ይህም በመሆኑ አምርሮ ከማልቀስ ሊቆጠብ አልቻለም። ከለቅሶ በኋላስ ምን ሆነ? ዣን ቫልዣ ምን አደረገ? ወዴትስ ሄደ? ማንም አላወቀም። ነገር ግን በዚያን ዕለት ምሽት ከሌሊቱ 9 ሰዓት ገደማ በዚያ በኩል ያለፈ ባለጋሪ ከኛ ደግና ቸር ጳጳስ ቤት በራፍ ከመንገዱ ጠርዝ ፈቀቅ ብሎ ከሚገኝ ዛፍ ጥላ ስር ተንበርክኮ በስሜት ይጸልይ የነበረ ሰው ማየቱን ተናግሯል። በ18ኛው መቶ ክፍለ ዘመን መጀመሪያ ላይ ፓሪስ አጠገብ ከሚገኘው ሞንት ፌርሜ ከተባለ ስፍራ አንድ አነስተኛ ሆቴል ቤት ነበር። ይህ ሆቴል ዛሬ የለም። ሆቴል ቤቱ በጊዜው ዘቴናዴ በመባሉ የሚታወቁ ባልና ሚስት ንብረት ሲሆን ቦላንዣ ከሚባል ቀጭን መንገድ ላይ የተሰራ ሆቴል ነበር። ከሆቴል ቤቱ በራፍ ላይ የተንጠለጠለ አንድ ትልቅ ስዕል ነበር። ስዕሉ ላይ ሜዳሊያ የተሰካበትና በደም ተበክሎ የተቦጫጨቀ የጄኔራል ልብስ የለበሰ ሰው የሆነ ሸክም ተሸክሞ ይታያል። ከስዕሉ ባዶ ስፍራ ላይ ጭስ መሳይ ነገር በብዛት ነበረበት። ከምስሉ ስር የወተርሉ ጦር ሜዳ ጀግና የ50 አለቃ የሚል ጽሑፍ ተጽፎበታል። ይህም ጽሑፍ እንደ ሆቴል ቤቱ ስም ይታወቃል። ይህም ስዕል በጥቅሉ የሚያመለክተው የጦር ሜዳ ውሎ ሳይሆን አልቀረም። ከሆቴል ቤቱ በራፍ ጋሪዎች መቆማቸው፣ የተሰባበሩና ደከምከም ያሉ የጋሪ ክፍሎች መንገድ መዝጋታቸው የተለመደ ትርኢት ነበር።